ብልህ ነኝ ብለው ያስባሉ? እስቲ እነዚህን 5 አስቸጋሪ እንቆቅልሾችን በመመለስ አእምሮውን ይፈትሹ። ለእያንዳንዱ ጥያቄ 15 ሰከንድ አሉት። ማቆም የለም፣ መኮረጅም አይቻልም። እስቲ ምን ያህል ንቁ እንደሆኑ ነኝ። ተዘጋጅተዋል? እንቆቅልሽ ቁጥር 5። አንድ ሰው የአንድ ሕንፃ 10ኛ ፎቅ ላይ ይኖራል። ሁልጊዜ ጠዋት በሊፍት እስከ መሬት ወርዶ ወደ ቢሮ ይሄዳል። ወደ ቤቱ ሲመለስ ግን ሊፍቱን እስከ 7ኛ ፎቅ ብቻ ተጠቅሞ ከዚያ በኋላ የቀረውን እስከ 10ኛ ፎቅ በደረጃ ይወጣል። ለምን? ምክንያቱም ሰውየው አጭር ስለሆነ ነው። ወደ ታች ሲወርድ የዜሮ ቁልፍ ዝቅ ያለ ስለሆነ በቀላሉ ይደርሳል። ወደ ላይ ሲወጣ ግን የ10ኛ ፎቅ ቁልፍ ላይ መድረስ አይችልም። ቀላል ግን አታላይ። እንቆቅልሽ ቁጥር 4። ጃክ በአንድ የእስር ቤት ክፍል ውስጥ ተዘግቶበታል። ወለሉ አፈር ነው። አንድ በጣም ከፍ ያለ መስኮት አለው። አንድ አካፋ ተሰጥቶታል። ለማምለጥ 2 ቀን ብቻ ነው ያለው። መሬቱን ቆፍሮ መውጣት ደግሞ ረጅም ጊዜ ይፈጃል። እንዴት ሊያመልጥ ይችላል? መልሱ አካፋውን ተጠቅሞ አፈሩን ከመስኮቱ ስር ይቆልለዋል። በተቆለለው አፈር ላይ በመውጣት በመስኮቱ አመልጦ ይወጣል። እንቆቅልሽ ቁጥር 3። አንድ ገዳይ ለያዛቸው ሰዎች 2 ኪኒኖችን ያቀርባል። አንዱ መርዝ፣ ሌላኛው ደግሞ ደህና ነው። ሰዎቹ አንዱን መርጠው በውሃ ይወጣሉ። ገዳዩ የቀረውን ይወጣል። ሰዎቹ ይሞታሉ፣ ገዳዩ ግን ሁል ጊዜ ይተርፋል። እንዴት ሊሆን ቻለ? መርዙ ያለው በውሃው ውስጥ እንጂ በኪኒኖቹ ውስጥ አልነበረም። እንቆቅልሽ ቁጥር 2። ይህ ቲሸርት ስንት ቀዳዳዎች አሉት? መልሱ 8 ነው። 1 ለአንገት፣ 2 ለእጅ፣ 1 ለወገብ፣ 4 ደግሞ የሁለቱ ቀዳዳዎች ፊትና ኋላ ነው። ይህንን አስተውሎ ነበር? እንቆቅልሽ ቁጥር 1። የትኛው መስመር ይረዝማል? ሀ ወይንስ ለ? በደንብ ያስተውሉ። ሁለቱም እኩል ናቸው። አእምሮ በቀስቶቹ አቅጣጫ ተታሏል። ይህ የእይታ ቅዠት ሙለር-ላየር ኢሉዥን ይባላል። አይኖ አይዋሽም፣ አእምሮ ግን መረጃውን የተረጎመው በተሳሳተ መንገድ ነው። ከአምስቱ ስንቱን መለሱ? ውጤቶን በኮሜንት ይግለጹልን። ማን የበለጠ ብልህ እንደሆነ ለማወቅም ይህንን ቪዲዮ ለጓደኛው ይላኩ።